ሰላም ወዴቲው ተከታታዮች እንዴት ናችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ሰብስክራይብ ያደረጋችሁ ቤተሰቦቼ አመሰግናለሁ። ያላደረጋችሁም ካላችሁ ሰብስክራይብ በማድረግ ሁሌ የምለቃቸው ቪዲዮዎች እናንተ እንዲደርስ ኖቲፊኬሽን ኦል የምትለውን ተጫኗት። ዛሬ በድጋሚ ለየት ባለና አዲስ በሆነ ቪዲዮ መጥቻለሁኝ። አጋጣሚ ዛሬ ልደቴ ነው። ለዚህ ጊዜ ስላደረሰኝ እድሜ በእድሜ ላይ ስለጨመረልኝ እግዚአብሔርን አመሰግናለሁ። በምስጋና ቪዲዮችን የምጀምር ይሆናል። የዛሬው ቪዲዮ ርዕስ ምንድነው? ራስን ማክበር የሚል ነው። ራስን ማክበር፣ ራሳችንን የምናከብረው ከምንድነው? መጀመሪያ ንጽህናችን በመጠበቅ ነው። የራሳችን ንጽህና እንጠብቃለን። ጥርስ መቦረሽ፣ ሰው ገላ መታጠብ፣ ፀጉር መታጠብ፣ እነኚህ የራሳችን ፐርሰናሊ ንጽህናዎቻችን ናቸው። በመቀጠል ደግሞ ቤት ውስጥ ያሉ ቤታችን በንጽህና መያዝ፣ እቃዎቻችን፣ ልብሶቻችንን ማጽዳት፣ መጠበቅ ይኖርብናል። በመቀጠልም ደግሞ ስራ ቦታ ላይ የምንሰራቸውን ስራዎች፣ አካባቢዎች ያሉትን ቦታዎች ጽዱ ማድረግ አለብን ማለት ነው። በመቀጠል ደግሞ ራሳችን መውደድ አለብን። ራሳችንን ካልወደድን ሌላ ሰው ይወደናል ማለት አይደለም። ቅድሚያ ራሳችን ስንወድ ነው ሌላ ሰው እኛን መውደድ የሚጀምረው። ለእኛ የምንሰጣቸው ስለሆነ ተቀብለው እነሱ ለእኛ መልካም የሆነና ጥሩ የሆነ አመለካከት እንዲኖራቸው የሚያደርገው ማለት ነው። ራስን መውደድ ማለት የሆነ ስግብግብነት እና ለሰው አለማሰብነት አይደለም። ለምሳሌ ራሱን የሚወድ ሰው ምን ያደርጋል? በጣም ያደርገው ንግግሩ ስርዓት አለው፣ አለማመዱ ስርዓት አለው፣ አመጋገቡ ስርዓት አለው፣ አለባበሱ ሁሉ ነገር ስርዓት አለው ማለት ነው። ስለዛ ይሄንን ስናደርግ ሰዎች ለኛ አመለካከታቸው ጥሩ ስለሆኑ የምንሰጣቸውን ተቀብለው ይወዱናል ማለት ነው። ነገር ግን እኛ መጥፎ ሆነን አነጋገራችን መጥፎ ሆኖ ሰው ለምን ጥሩ አልሆነልኝም ማለት አይቻልም። ቢካዝ የዘራን ነው የምናጭደው ማለት ነው። እኛ ስንሰጥ ይሰጠናል። በቃ መልካምና ጥሩ ሰዎች ስንሆን ጥሩ ነገር ይገጥመናል፣ መልካም ነገር እናገኛለን። ስለዛ በዚህ መንገድ ራሳችን እንወዳለን ማለት ነው። ሁለተኛ ደግሞ ምንድነው? ምክር መስማት ነው። ምክር ታናናሾቻችን የሆኑ ታላላቆቻችን የሆኑ ከኛ እድሜ እኩያዎች ያሉ ማንኛውም እድሜ ክልል ላይ ያሉ ሰዎች ለኛ ይገባል ብለው ምክር ወይንም አስተያየት ሲሰጡን ቢያንስ እነኛ የሰጡበትን መንገድ ጀምረው እስከሚጨርሱ ድረስ መታገስ አለብን፣ ማስጨረስ አለብን። በእነሱ መካከል ላይ የሚወራው ነገር ታናሽ ናት ብለን አታውቅም ብለን መናቅ አይደለም። በትንሽ አንደበት ምን እንደሚነገር አናውቅምና ሁሉንም በእድሜ ክልላቸው ማክበር አለብን፣ መስማት አለብን። በዛ ምክር መካከል የሚጠቅመንን ነገር ነው መያዝ ያለብን እንጂ ሁሉም ስለተመከርን ወደኛ አምጥተን ተግባራዊ ማድረግ አለብን። ሰውም ይመክረን ከራሱ ተሞክሮ ካሳለፈው ተሞክሮ ነው እንጂ ከሌላ ከየትም አምጥቶ ሊመክረን አይችልም። ስለዛ የሚጠቅመንን ይዘንኛ መለወጥ፣ ወደፊት ወዳሰብንበት ቦታ መሄድ ነው እንጂ ሌላ ተገቢ ያልሆነ ነገር ማድረግ የለብንም ማለት ነው። የማይጠቅመንም ምክር ደግሞ አይጠቅመንም፣ ሰምተን እንተዋለን ማለት ነው። ግዳጅ አይደለም። ሶስተኛ ደግሞ የሰዎችን መብት አለመጋፋት። ይሄ ስንል ምንድነው? በራስ መተማመናቸውን እንዲቀንስ ያልሆነ ንግግር መናገር የለብንም፣ መተቸት የለብንም፣ ማንጓጠጥ የለብንም። እነኛ ሰዎች እንዲያፍሩ፣ እንዲሳቀቁ፣ የበታችነት ስሜት እንዲሰማቸው አለማድረግ ነው። አንድ የጥሩ አለባበስ ያለበሰችው ያለበሰ ሰዎች ስናይ እነኛ ሰው መሳቅ ወይንም ለሌላ እንዲሳቅባቸው አሳልፎ መስጠት ሳይሆን እኛ ቀረብ ብለን እነኛ ሰዎች በማይሰማቸው በማይጎዳቸው መልኩ እንዲያስተካክሉ፣ በቃ እነሱም ውስጣቸው በጣም ደስ ብሎ እንዲያስተካክሉ፣ አይሸማቀቁም፣
አያፍሩም ማለት ነው። እና እንደዛ ብናደርግ አሪፍ ነው። በመቀጠል ደግሞ ምንድነው ስህተት ፈላጊዎች አለመሆን ነው። ስህተት ፈላጊዎች አለመሆን ነው። አሁን የሆነ ነገር ስትፈጠር ያችን ነገር አጋነን እነኛን ሰዎች ጥሩ ያልሆነ አሚራቸውን የሚጎዳ ንግግሮችን ወይንም ተግባሮችን አለመፈጸም ነው። ስለዛ ሁሉም ሰው ይሳሳታል፣ ፍጹም አይደለም። በተሳሳቱ መልክ ደግሞ ይችን ተሳስተሻል፣ እንዲህ ብታረጊያት፣ ይሄን ተሳስተሃል፣ እንዲህ ብታረገው ብንላቸው እነኛን ሰዎች በጣም መልካም ነው። ምክንያቱም እኛም አንድ ቀን ስንሳሳት የሚያስተካክሉን እነኛ ሰዎች ባይሆንም ሌላ ሰው እኛን ያስተካክለናል። ስለዛ እኛ ጥሩ አገላለጽና ሰዎችን በጥሩ ሁኔታ እንዲያስተካክሉ ስላደረግናቸው እነኛም ሰዎች እኛም በማያስደነግጥ በማያሸማቀቅ መልኩ ይቺ ነገር ብታስተካከያ ጥሩ ነበረ፣ ምን ይመስልሻል ቢሏችሁ በጣም በቃ በጣም ነው ደስ የሚለን። ስለዛ እንደዛ ብናደርግ መልካም ነው ብዬ አስባለሁ። ሁለተኛ ደግሞ ቤተሰብን መውደድ፣ ጓደኞችን መውደድ፣ እነሱ በእኛ የሚወዱን የሚኮሩብን መሆን አለብን። ቤተሰቦች ወይኔ ልጄ እኮ ባህሪዋ እንደዚህ ነው፣ ጸባይዋ እኮ እንዲህ ነው ብሎ ቤተሰብ ሲወደን በጣም ደስ ይለናል። በመቀጠል ደግሞ በዙሪያችን ያሉ ሰዎች፣ ጓደኞች፣ ወዳጆቻችን ስለኛ ማንነትና ስለኛ ባህሪ ጥሩ ጎን የሆነውን ሲያወሩልን በጣም ደስ ይለናል ማለት ነው። ስለዛ ለሰዎች የጥሩ አርአያ መሆን የምንችልበት መንገድ ብንናገር ብናደርግ መልካም ነው። አላስፈላጊ የሆኑ ነገሮችን ከማድረግ መቆጠብ፣ የሚያፍሩብን፣ የሚሳቀቁብን፣ የማይደሰቱብን የሚሆን ሰዎች መሆን የለብንም። በቃ ባንችል እንኳን ሰዎችን መርዳት ባንችል መረዳት ብንችል መልካም ነው። እነኛ ሰዎች ስላደመጥናቸው ስለተረዳናቸው ራሱ እረፍት ያገኛሉ። የሴጄ ልተንፍስ፣ ማን ያዳምጠኛል? እኔ እኮ ሰው የለኝም፣ የሚሰማኝ የለም፣ ጭንቀቴ ለማንም ላካፍለው ብለው ብዙ እህቶቻችን ወንድሞቻችን በተለይ በስደት ዓለም ያላችሁ እህቶቼ በጣም በዚህ ውስጥ ግራ መጋባት ውስጥ ትገባላችሁ። እሱ የሚሆንበት ምንድን ነው? ያው በሰው ሀገር ሲኖር ይከፋል፣ እንበሳጫለን። አጠገባችን የምንወዳቸው ሰዎች የሉም፣ ቤተሰቦቻችን የሉም፣ ሌላ ማናቃቸው ሰዎች ጋር ነው የምንኖረው። በዛ ሰዓት ስሜታችን መግለጽ እና መተንፈስ አንችልም። ስለዛ የሆነ የሚመሳሰለን ሰው ስናገኝ ጊዜ በጣም እረፍት ይሰማናል። ሁሉን ነገር ለነሱ ማውራት በቃ እፎይ ተገላገልኩ የሚል አይነት ስሜት እንዲፈጠርብን እንፈልጋለን። ስለዛ እንደዚህ እረፍት የምንሰጥ በቃ ሰላም የምንሰጥ ለሰው ልጆች ብንሆን በጣም አሪፍ ነው ማለት ነው። ይሄ የዛሬ ቪዲዮ ይሄንን ይመስላል። በቀጣይ ቪዲዮ ሌላ ይዤላችሁ እስከ